ሰላም ሰላም የተከበራችሁ አማራውያን በተለይም የአማራ ፋኖን የትግል ጉዞ ደግፋችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰነበታችሁ? እንዴት ሰነበታችሁ? ዛሬ ታላቅ የድል ብስራት ነው ይዤ የተገኘሁት። በነገራችን ላይ የአማራ ፋኖ የትግል እንቅስቃሴ ከቀን ወደ ቀን በጣም እያማረና እያሸበረቀ በድል እየተጓዘ ነው የሚገኝ። ይሄው ምንድነው የትግላችን መሪ የነበረው አሁንም በመምራት ላይ የሚገኘው ዝምተኛው ልታይ የማይለው የብዙዎቹን እንባ እየጠረገ የብዙዎቹን ወገኖቹን ሕይወት እየታደገ የሚገኘው የነዘሜ ወንድም አርበኛ ተፈሪ ካሳሁን የአፋብን ቴዎድሮስ እዝ ሰብሳቢ ሆኖ በመመረጡ እንኳን ደስ ያለን፣ እንኳን ደስ ያላችሁ ውድ አማራውያን። ስለ አርበኛ ተፈሪ ካሳሁን እኔ ከምናገረው ይልቁንስ በኤርትራ በረሃ አብረው ይንከራተቱ የነበሩ አማራውያን እነሱ ቢናገሩት ያምራል። አርበኛ ተፈሪ የሰውን ችግር በቀላሉ ሊረዳ የሚችል የአማራ ሕዝብ እኛ ሳይገባን የአማራ ሕዝብ የጉስቁልና ሕይወት ውስጥ እንዳለ ቀድሞን ተረድቶ በኤርትራ በረሃ ይንከራተት የነበረ እንቁ የአማራ ሕዝብ ልጅ ነው። አርበኛው በአሁኑ ሰዓት ከፍተኛ የሆነ የሥራ ጫና ኖሮበት እንኳን በቃ ልረፍ ማይል ዝምተኛ የተረጋጋ ሰብዕናን የተላበሰ ጀግና የአማራ ሕዝብ ልጅ ነው። አርበኛ ተፈሪን እኔ ከምለው ይልቁንስ እናንተ የበለጠ የምታውቁት ታውቁታላችሁ። ተፌ እነሻለቃ የኔ ዓለም እነሻለቃ ዝናቡ ልንገረው ከነ አርበኛ ዘመነ ካሴ ጋር ከሌሎቹም መሰል ወንድሞቹ ጋር ሆኖ እኛ ሳይገባን የአማራ ሕዝብ ሞትና ውርደት እሱ አስቀድሞ ገብቶት በኤርትራ በረሃ ይንከራተት የነበረ እንቁ የአማራ ልጅ ነው። በቃ ስለ አርበኛ ተፈሪ እኔ ከምናገረው በቃ አብረውት የነበሩት ወንድሞቹ ቢናገሩ ደስ የሚል ነው። በአሁኑ ሰዓትም የቴዎድሮስን እዝ በሰብሳቢነት እንዲመራ በሰብሳቢነት የተመረጠ በመሆኑ በግሌ መልካም የሥራ ዘመን እንዲሆንለትና እንኳን ደስ ያለህ ለማለት እፈልጋለሁ። አማራ አሁንም አጠናክረህ ትግልህን ቀጥል። ይሄንን ወንድማችንን ከጎኑ ሆነን አይዞህን በለው። ምድረ ባንዳ ይሄንን ትግል ወደ ኋላ ልትጎትተው አትችልም። እኛ እናልፋለን እንጂ ይሄ ትግል ወደ ኋላ አይመለስም። ወደ ኋላ እንደማይመለስም ማሳያው የዚህ ጀግና ዛሬ ሰብሳቢ ሆኖ መመረጡ አንድ ማሳያ ነው፣ አንድ ምስክር ነው። ስለዚህ አርበኛ ተፈሪ ካሳሁንን እየደገፍን ከጎኑ ልንቆም ይገባል። ባንዳ ግን እረፍ፣ ትግል እንታገልበት። በውስጥም ያለ በውጭም ያለ በክፋት የተሞላ የሥርዓቱ ተላላኪ ሆነ እዚህ አብረህ እየተጓዝክ በስም ፋኖ የምትጫወት ክፉ አውሬ እግዚአብሔር አምላክ የእጅህን ይስጥህ ከማለት ውጭ ሌላ ምልህም የለኝም። ስለዚህ በመላው ዓለም የምትገኙ የአማራ ልጆች በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አርበኛ ተፈሪ ካሳሁን መልካም የሥራ ጊዜ ይሁንልህ። ሰላም፣ አመሰግናለሁ። ሰሞኑን አፋኙ የአብይ አህመድ ስርዓት በጎጃም ሕዝብ ላይ እያደረሰ የሚገኘውን አስከፊ ወረራ ለመቀልበስ ጀግናው የዳሞት ልጆች እነ ሻለቃ ዝናቡ በረዶን ያወረዱበት ጀግናው 33ኛ ክፍለ ጦር ከዋሸራ ጀምሮ ድባቅ እየመታ አይቀጡ ቅጣት እየቀጣ ታላቅ ድሎችን አስመዝግቧል። ሰሞኑን በአርቲፊሻል ኢንተለጀንስ ልክ መሐመድ ተሰማ ያ ንፍጣም ዳሞት እንደገባ አድርጎ የለቀቀውን ቪዲዮ አይተናል። አልገባም፣ እውነት እላችኋለሁ አልገባም። ይሄ የፖለቲካ ትርፍ ለማግኘትም ፈልጌ አይደለም። እንዴት አልገባም ብትሉኝ ወጣትነታቸውን ሳያውቁ እነ ሻለቃ ዝናቡ
እነ ሻለቃ የኔ ዓለም እነ አርበኛ ተፈሪ ይሄንን ኦፕሬሽን ቀልብሰው ጠላት አይቀጡ ቅጣት ተቀጥቶ በኤርትራ በረሃ ይንከራተቱ የነበሩ ጀግና የህዝብ ልጆች ናቸው። እነኚህ ሶስት ወንድሞቼ እኛ የአማራ በደል ባልገባን ሰዓት እነሱ አስቀድሞ የአማራ መበደል የአማራ መገፋት አሳስቧቸው በኤርትራ በረሃ ይንከራተቱ የነበሩ እንቁ የአማራ ልጆች ናቸው። ይሄንን ወረራ ቀልብሰው ዛሬ ዋሸራን፣ ፈረስ ቤት፣ ደጋዳሞትን፣ ቋሪትን አጠቃላይ ነፃ አድርገዋል። የተማረከውን ምርኮኛ አይታችሁታል። ይሄ ነው በቃ። ይሄ ምንድነው? የዳሞትን ታሪክ አለማወቅ ነው። የጎጃምን ታሪክ አለማወቅ ነው። የጎጃምን ታሪክ ለማወቅ ደግሞ 11ኛ ክፍል የድሮውን ኢትዮጵያን ሂስትሪ የሚለውን ማየትና ማረጋገጥ ተገቢ ነው። ኢትዮጵያን ሂስትሪ የዳሞት ህዝብ አመጽ የሚል ራሱን የቻለ ትምህርት አለ። ዳሞትን አላወቀውም። ይሄ እንከፍ የሆነ ህፃን አብዮት አህመድ ማለት ነው። በአጠቃላይ እነ ብርሃኑ ጁላ አግበስብሰው የላኩትን የሚገርማችሁ ነገር እኮ ደግሞ ጎጃም ላይ አባት አርበኞች ተደራጅተው የመሰረቱት ክፍል አለ። አባት አርበኛው ተራራውን ነክሶ ይዞ ነው እርግፍ አድርጎ ያስወጣው። በትናንትናው ዕለት ከትናንት ወዲያም በነበረው ውጊያ ምርኮኞች አሉ። ምርኮኞቹን በቀጣይ ይዤ ቀርባለሁ። እየተዝረከረከ ነው ተመልሶ ሄደ። አሁን የሚወጣበት አጥቶ በቃ አንዲት ተራራ አንቆ ይገኛል። ያንን ደግሞ ከጎጃም ምድር አይወጣም። እመብርሃን ምስክሬ ናት። አይወጣም። ይሄንን ነው አስረግጬም ነግራችሁ። ጎጃም በተለይ ዳሞት ያስተፋል ሐሞት ተብሎ የተነገረለት ህዝብ ነው። ጉራማ አይደለም። ደም አስተፍቶ ነው የመለሰው። ዝናቡ ዝናብ ብቻ አይደለም፣ በረዶ ነው። በረዶ ያወረደበት በመሐመድ ተሰማዬ ቀፎ በሱ ሰራዊት ላይ መሐመድ ተሰማና ቀንዳውጣ በጭራሽ ዳሞትን አልረገጡትም። አሁንም ክርስቲያን ነኝ እመብርሃን ምስክሬ ናት፣ አልረገጡትም። ኤአይ ነው የዳሞትን ምስል ከጀርባው አደረጉ። ጭራሽ መሐመድን በፊት አውቀዋለሁ። ሽንታም አውቀዋለሁ። አንድ ክፍልም ነበርነ ስለማውቀው ነው። መሐመድን የመጨረሻ ቦቅቧቃ ፈሪ እኮ ነው። ድንግልን ዛሬ በተለያየ ጎራ ስላለና ፈሪ ነው። ፈሪ አስለምጦ ነው የሚልከው። ስለዚህ ዳሞት ያስተፋል ሐሞት የተባለለት ህዝብ ጎጃም እንደ ጎጃም የነበላይ ዘለቀ ሀገር የትም እንደ ከፋ ውሻ ተናቸፈ፣ ሮጠ፣ ምን አለ? ደም እየተፋ ነው ያለ ይሄ ሰራዊት። በአጠቃላይ ጀግናው የጎጃም ህዝብ፣ ጀግናው የሸዋ ህዝብ፣ ጀግናው የጎንደር ህዝብ፣ ጀግናው የወሎ ህዝብ የተጋረጠብህን አደጋ ቀልብሰህ ነገ በቅርብ ቀን ወደ አያቶቻችን መንበር እንገባለን። በድል እንገናኝ። መቶ አለቃ አበበ ነኝ ከትግል ሜዳ።